ጤና ይስጥልኝ ውድ የዚህ ቻናል ቤተሰቦች እንዴት ናችሁ? ብዙ ቪዲዮ እየጫና አይደለም በስራ ጫና ምክንያት ማለት ነው። ለዛሬ ይዘንላችሁ መጣን። በጣም ምክር ነገር ነው። ብታዩት እስከመጨረሻው የሆነ ነገር ታገኛላችሁ ይላል። እቺን ቪዲዮ የምታዩት ምንድነው? ትዘላለች፣ ለመውጣት ትሞክራለች። ካሁን በፊት በርከት ያሉ ቪዲዮ በተስፋ መቁረጥ የሰራናቸው አለ። ለምሳሌ ዩቲዩብ 93 ቁጥር ሚላል ሄዳችሁ ብታዩት ተስፋ ለምትቆርጡ በጣም አንድ ነገር ታገኛላችሁ የሚል ምክር አለ። ዩቲዩብ በጣም አዝጋሚ ከሚባሉ ፕላትፎርሞች አንዱ ነው። ተስፋ ከሚያስቆርጡ ማን ነው የመጨረሻ ግቡ እንትን የሚለው ያን 93 ሄዳችሁ ብታዩት በጣም ነገር ታገኛላችሁ የሚል አለ። በተጨማሪ 217 ዩቲዩብ 217 ለጀማሪ ዩቲዩበሮች ተስፋ ለሚቆርጡ ይህን ደግሞ ብታዩት በጣም ምክር ታገኛላችሁ። የቆየነው ቪዲዮ ግን ዘመን ማይሽረው ብለን የሰራነው ቪዲዮ ነው። ሄዳችሁ ብታዩት ተስፋ ለምትቆርጡ ማለት ነው። ዩቲዩብ በጣም በየጊዜው ምን ይቀይራል፣ ሴቲንግ ይቀይራል፣ ህጎችን ይቀይራል። ተከታትለን ተስፋ ሳንቆርጥ እስከ መጨረሻ ከሄድን ምንድነው ግባችን ደርሳለን የሚል ግምት አለን። እዩት፣ አሁንም ትዘላለች፣ ትወድቃለች፣ ትዘላለች እና ምንድነው ተስፋ ምን መቁረጥ እንደሌለባችሁ ነው። በተጨማሪ ዩቲዩብ 218 እነማን ነው የሚሳካላቸው ዩቲዩብ የሚሰሩ የሚል የሰራ ነው አለ። ይህም የቆየ ነው፣ ምንም ጊዜ አይሽረውም፣ የወቅታዊ እንትን አይደለም። ሄዳችሁ ብታዩት እናንተ በተለይ ጀማሪዎች በጣም ትጠቀማላችሁ የሚል ግምት አለኝ። በስተመጨረሻ ስለ ልጅቱ አባቷ ረድቷታል፣ እንዴት ብላ እንደምትዘል እጇን ወደ ኋላ አድርጋ መዝለል እንዳለባት። ከዛ በኋላ ትወጣዋለች አትወጣውም አብረን እናያለን ማለት ነው። እና እነዚህ ሶስት የኛ የሰራናቸው ሌሎችም የሰሩት ካለ ማየት ትችላላችሁ። 93 ቁጥር 217 ቁጥር እና 218 ሄዳችሁ ብታዩት በተለይ ጀማሪዎች እየሰራችሁ ያላችሁ ሰዎች ብታዩትም የሚጎዷችሁ ነገር የለም። በጣም ምክር ታገኛላችሁ የሚል ግምት አለኝ ማለት ነው። እነዚህ ተጠንቅቀን ጊዜ ፈጅተን ካሁን በፊት የሰራናቸው ነው። ብዙ ሰው ምክሩ ይፈልጋል፣ በኢሜል ይመጣል፣ በዚህም ይጠይቀናል። ያን ብታዩት ግን በጣም ጥሩ ነው። መጨረሻ አባቷ እንደመከራት እጇን ወደፊት አድርጋ ወደኋላ ከዘለለች ወንበሩ ላይ እንደምትወጣ ነግሯታል። መጨረሻ ምን ሆነች? ተስፋ ሳትቆርጥ ወንበሩን ወጣችሁ ማለት ነው። እና ዩቲዩብ በጣም አዝጋሚ ነገር ነው። እና የመጨረሻ አንዲት ክሊፕ ልጋብዛችሁ 10 ሰከንድ አትሞላም፣ ተከታተሏት። Never give up. Today is hard. Tomorrow will be worse. But the day after tomorrow will be sunshine. እስካሁን እንዳያችሁት ይመስላል። እንደወደዳችሁት ተስፋ እናደርጋለን። ለሌሎች ሰዎችም እንዲደርስ ሼር በማድረግ ተባበሩ። በቀጣይ በሌላ ፕሮግራም እስክንገናኝ ባይ ባይ።